ሱዳን እንግዲህ ኢትዮጵያ እንዳስጠነቀቀች ሱዳን ታይምስ የተባለው የሱዳን መጽሔት እንግዲህ በማርች 6 እትሙ ይዞ ወጥቷል። ሱዳን ዋርንስ ኢትዮጵያ ኦፍ ፓኒቲቭ measures over drone attack የፓኒቲቭ ማለት የቅጣት ማስጠንቀቂያዎች ሰጥታለች ኢትዮጵያ። ከቅጣቶቹ መካከል ሊሆን ይችላል ተብሎ የሚታሰበው ሱዳን አክቹአሊ የኢትዮጵያ ኤርላይንስ በሱዳን አየር ክልል እንዳያልፍ ባን ማድረግና አየር ክልሏን ለኢትዮጵያ አውሮፕላኖች መገደብ ነው። The warning follows accusations by Port Sudan that Ethiopia drones struck Sudanese territory in February and March. ኢትዮጵያ ድሮኖቿን በመጠቀም በፌብሩዋሪና በማርች ወራት ላይ ሱዳን ውስጥ የሚገኙ ሚሊተሪ ካምፖችን ጥቃት አድርሳለች፣ ኢትዮጵያ ራሷ ጥቃት አድርሳለች የሚል እዚህ ጋር የምትመለከቱ አኪዩዜሽን ወር ደግሞ ውንጀላዎችን ከተናገረች በኋላ ነው ሱዳን ሉዓላዊነትን ጥሶብኛል ሆስታይል ወር ደግሞ ለሉዓላዊነት አስፈሪ ሁኔታ ነው በረው ደግሞ አስፈሪ ጥቃት የተካሄደብኝ የሚል ነገር ነው ሱዳን የተናገረች የምትገኘው። ኢትዮጵያ ደግሞ በምላሹ እነዚህ ነገሮች ወር ደግሞ እነዚህ አኪዩዜሽኖች ውንጀላዎች ውሸት መሆናቸውና ሐሰት መሆናቸውን ከተናገረች በኋላ የሱዳን አምባሳደሩ ደግሞ በኢትዮጵያ የሱዳን አምባሳደር ራሷ ጠርታ ማናገሯም ተነግሯል። በዚህ ጉዳይ ላይ እንደምትመለከቱት ከተወሰኑ ቀናት በፊት ደግሞ እንደምናስታውሰው የሱዳን መሪ ወር ደግሞ በሱዳን በአሁኑ ሰዓት ላይ የኤስኤፍ የሱዳን አርምድ ፎርስስ የሱዳን ታጣቂዎች ወር ደግሞ የሱዳን ሚሊተሪ መሪ የሆነው ጀነራል አልቡርሃን አብዱልፈታህ አልቡርሃን እንግዲህ ኢራንን እደግፋለሁ በማለት አሜሪካና እስራኤል ማስጠንቀቁ ይታወሳል። ለማንኛውም በዚህ ጉዳይ እናንተ ሀሳብ ምንድነው? ኢትዮጵያ የተባለችው ነው ደግሞ ጥፋተኛ ነች ተብላ የተወነጀለችበትን ስራዎች ወር ደግሞ ድርጊቶች አድርጋለች ወይስ ደግሞ ሱዳን ዝም ብላ ከመሬት ተነሳ ነው እየለፈለፈች የምትገኘው? ሀሳባችሁ ምንድነው? ኮሜንት ላይ አስቀምጡልኝ። መልካም ምሽት።